ውጥረት በተሞላበት በጥቅምት ወር የፓርላማ ስብሰባ ጠቅላይ ሚኒስትር አብይ አህመድ ላለፉት 10 ዓመታት አብዛኞቹ መሪዎች ማንሳት የፈሩትን ሐሳብ አነሱ። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምን በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንም? ምንም እንኳን ስሙን ባይጠሩትም ዓለም ግን ስለምን እያወሩ እንደነበር ጠንቅቆ ያውቃል። አሰብ ንግግሩ ምስራቅ አፍሪካን ከባድ ውጥረት ውስጥ ከተታት። ሶሻል ሚዲያ ላይም ኢትዮጵያውያንና ኤርትራውያን የጦፈ ክርክር አደረጉ። ይባስም ብሎ ሁለቱም ሀገራት ጦራቸውን ወደ ድንበሮቻቸው ማስጠጋት ጀመሩ። ግን ይሄ በሚሊዮኖች የሚጠጉ ሰዎች ሊሞቱ የተዘጋጁለት አሰብ የማን ነው? መልሱ እንደምታስቡት ውስብስብ አይደለም፣ ግልጽና በጣም ቀላል ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ እውነቱን ለማወቅ አብረን ወደ ታሪክ ማህደር ዘልቀን እንገባና የተረሱና የተደበቁ ማስረጃዎችን እንመረምራለን። አብራችሁ ይኑ። ጥቅምት 1862 አንድ በእንፋሎት የምትሰራ መካከለኛ መርከብ ከጣሊያኗ ከተማ ጄኖዋ ትነሳለች። ጉዞዋን ደግሞ ወደ ሜዲትራኒያን ባህር ታደርጋለች። የተነሳቸው ለንግድ ወይም ደግሞ ተሳፋሪ ለማጓጓዝ አልነበረም። ዓላማዋ ለየት ያለ ነበረ። እንደውም ምስራቅ አፍሪካ እስካሁን ድረስ ለሚገባበት ጦርነቶች ተጠያቂ ነች ብንል ማጋነን አይሆንም። ካፒቴኗ ጂኦቫኒ ሩባቲኖ ይባላል። የሩባቲኖ መርከበኞች ድርጅት ባለቤት ነው። ምግብ፣ የግብርና ዕቃና የግንባታ ዕቃዎችን ከ200 ሰዎች ጋር ጭኗል። መዳረሻውን ደግሞ በአፍሪካ ቀንድ በምትገኘው በአፋር ሱልጣኖች በምትመራው አሰብ አድርጓል። ነገር ግን አሰብ ላይ ዝም ብሎ ማረፍ አይችልም። የአፋር ሱልጣኖችና የሚገብሩላቸው ኢትዮጵያ መሪዎች ይወጉታል። ሩባቲኖ የሚዋዛ ሰው አልነበረም። በጊዜው የነበረው የኢትዮጵያ ሁኔታ በደንብ አስጠንቷል። መከፋፈልና የእርስ በርስ ጦርነቱ አመቺ ጊዜ እንደሆነ ቀድሞ ያውቃል። ቴዎድሮስ ራሱን እንዳጠፋ፣ ዮሐንስም ሱዳኖችና የመንደር ገዦች እያስቸገሩት እንደነበር በደንብ ያውቃል። ስለዚህ 1 ዓመት ቀደም ብሎ ከአሰቡ ሱልጣን ሐሰን ኢብን አህመድ አሰብን በ6000 ማርትሬዛ ገዝቷል። እንደ እጅ መንሻም የተለያዩ ስጦታዎች በመርከቡ ላይ ይዞ ነበር። ኢትዮጵያ ለመንቃት ብዙ ፈጀባት። የእርስ በርስ ጦርነቷን አብቅታ ዮሐንስም በሚኒሊክ ተተካ። ነገር ግን አጼ ሚኒሊክ ስልጣን ላይ ሲወጡ ሩባቲኖ አሰብን ለጣሊያን መንግስት ሰጥቶ የጣሊያን መንግስት ደግሞ በምጽዋ፣ በአስመራ፣ በከረን እና በባርካ ተስፋፍቶ ነበር። ሚኒሊክ ሲረጋጉ ለእንግሊዟ ንግስት ቪክቶሪያ አንድ ቁልፍ መረጃ የያዘ ደብዳቤ ጻፉ። ይህ ደብዳቤ ለአሁኗ ኢትዮጵያ የቀይ ባህር ወደቦች ይገቡኛል ለሚለው ጥያቄዋ እንደ አንድ ደጋፊ ሐሳብ ተደርጎ ሊወሰድ ይችላል። ሚኒሊክ በደብዳቤው ንግዴታቸውን፣ ቁጣቸውንና ፍርድ እንደሚሹ ጠይቀዋል። በደብዳቤው የአባቶቻቸው ግዛት እስከ ቀይ ባህር ድረስ የዘረጋ እንደሆነና ይህም ምጽዋን፣ አሰብና ሌሎች ግዛቶች እንደሚያካትት ይናገራሉ። ነገር ግን አጼ ሚኒሊክ አሁን ጣሊያን ኤርትራ ብላ ያዘችው መሬት የአባቶቼ ነው ብለው መጻፋቸው ኤርትራንና አሰብን የኢትዮጵያ ያደርጋቸዋል። ዓለም አቀፍ ሕግ የተገዛች ሀገር ነፃ ስትወጣ ነዋሪዎቿ የራሳቸውን መብት በራሳቸው ወስኑ ነው የሚለው። ኤርትራ ሕዝብስ የራሱን መብት በራሱ ወስኗል? የአሰብ ነዋሪስ የራሱን መብት በራሱ ወስኗል? እንመለስበታለን። ጄኔራል ዊሊያም ፕላት በምስራቅ አፍሪካ የሚገኘው የእንግሊዝ ጦር መሪ ነበር። ቀዝቀዝ ያለ፣ በእርጋታ የሚያስብ፣ ስልታዊና ከጊዜው የቀደመ ነበር። በሁለቱም የዓለም ጦርነቶች ላይ ሀገሩ እንግሊዝን አገልግሏል። እንደውም
የሱዳን አረብኛ ተናጋሪዎች አልቃይድ ብለው ይጠሩታል። መሪው አለቃው እንደማለት ነው። በአጎርዳትና በከረን ጦርነቶች ላይ ጣሊያንን ገጠመ። በኤርትራ ለብዙ ዓመታት የተዘጋጀውን የጣሊያን ጦር እንዳይጠገን እንዳይታደስ አድርጎ ሰባበረው። በመርከብ የገባችው ጣሊያን ከ50 ዓመታት በኋላ በፕሌን ወጣች። በሚኒሊክ ከ46 ዓመታት በፊት የተጻፈው ደብዳቤ መልስ ያገኘ ይመስላል። ቀጣዩ መደረግ የነበረበት ያስመለሱትን መሬት ለባለቤቱ መስጠት ነበር። ነገር ግን በኤርትራ ላይ የይገባኛል ጥያቄ ያነሳችው ኢትዮጵያ ጣሊያን ብትወጣም ግዛቶቿ አልተመለሱላትም ነበር። 11 ዓመታት ጠበቀች። በነዛ 11 ዓመታት ውስጥ ደግሞ እንግሊዝ የኤርትራ ጊዜያዊ ሞግዚት ሆነች። Even in the 20th century, with faith, courage and a just cause, David will still beat Goliath. የኢትዮጵያ ንጉሠ ነገሥት የነበሩት ቀዳማዊ ኃይለ ሥላሴ ወይም ደግሞ ጃንሆይ ከዩናይትድ ኔሽን እና ከእንግሊዝ ጋር ሚኒሊክ የአባቶቼ መሬት ሲሉት የነበረውን አሰብ፣ ምጽዋ፣ አስመራ የመሳሰሉትን ግዛቶች ወደ ቤታቸው ለመመለስ የሞከሩት ጥረት ተሳካ። ያኔ ኤርትራና ኢትዮጵያ በፌዴሬሽን ተገናኙ። ኤርትራ ራሷን የቻለች ሀገር፣ ነገር ግን በኢትዮጵያ ስር ያለች ተብላ ተቆጠረች። አሁን አሰብ ብቻ አይደለችም እናት ሀገሯን የተቀላቀለችው። ከረን ኢትዮጵያ ሆናለች፣ አስመራ ኢትዮጵያ ሆናለች፣ መንደፍራ ኢትዮጵያ ሆናለች፣ ባሬንቶ ኢትዮጵያ ሆናለች። የኢትዮጵያ መርከቦች ዕቃቸውን አሰብና ምጽዋ ላይ ያራግፋሉ። የአሰብና የምጽዋ ልጆች ደግሞ በቤንትፎርድና በመርሴዲስ ቤንዝ ጫኝ መኪኖች እየጫኑ ለሀገሪቱ ያከፋፍላሉ። የኢትዮጵያ መንግስት የአሰብና የምጽዋ ወደቦችን አሳደሰ። እንዲሁም የኤርትራ ተወላጆች ወደ አፄ ኃይለ ሥላሴ ዩኒቨርሲቲ ወይም ደግሞ በአሁኑ አጠራሩ ወደ አዲስ አበባ ዩኒቨርሲቲ ሄደው የመማር ዕድሉን አገኙ። እንደ አይነት ግሩም ዘጋቢ ፊልሞችን ሁሌ እንድናደርስ ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። እንቀጥል። (1964) ጃንሆይ ኤርትራን ራሷን ከቻለች ግዛት እንደ አንድ ኢትዮጵያ ግዛት አድርገው ቆጠሯት። ፌዴሬሽኑንም አፈረሱ፣ ደባለቋት። ልክ እንደ ትግራይ፣ እንደ አማራ፣ እንደ ደቡብ ኤርትራም አንድ ኢትዮጵያ ግዛት ሆነች። ይህ ውሳኔ የኤርትራን ሕዝብ ለሁለት ከፈለ። በሃይማኖት ከንጉሳዊ አገዛዝ ጋር የሚጣጣሙት ደስታቸውን ሲገልጡ፣ እስልምናን የሚከተለው ጥቂቱ የኤርትራ ሕዝብ ደግሞ መሳሪያን አንግቦ ነፃነቴን አስጠብቃለሁ አለ። ባላባቶች ሆይ እናንተ እንደምትንደላቀቁት ደው በኢትዮጵያ ያማረበት ይመስላችኋልን? 1974 ደርግ የሚባል ወታደራዊ አገዛዝ ንጉሠ ነገሥቱን በመገልበጥ ስር ነቀል ለውጥ እንደሚያመጣ ቃል ገባ። ደርግ ስልጣን ላይ ሲወጣ አብዛኞቹ ከኤርትራና ከትግራይ በአዲስ አበባ ዩኒቨርሲቲ መማር ዕድል ያገኙ ተማሪዎች አገዛዙ ልክ አይደለም ብለው አመፁ። አንዳንዶቹ ሸፈቱ፣ አንዳንዶቹ ሀገር ለቀው ወጡ። ከሸፈቱት ውስጥ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና የአሁኑ የኤርትራ መሪ ኢሳያስ አፈወርቂ ይገኙበታል። ነገር ግን ሁለቱም ከተመሳሳይ ዩኒቨርሲቲ አቋርጠው ይጡ እንጂ በተመሳሳይ ጎራ አልተሰለፉ። እነዚህ ሁለት ሰዎችን በደንብ ስንመረምር አሰብ የማን ናት ለሚለው ጥያቄ ሁነኛ መልስ እናገኝለታለን። ለደርግ ጭቆና ምላሽ ለመስጠት ሁለት ዋና ዋና የነጻነት ንቅናቄዎች ተፈጥረው ነበር። በትግራይ የህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ ህወሓት በ1975 ተቋቁሞ የትግራይ ህዝብ የራሱን እድል በራሱ የመወሰንና የመብት ጥያቄዎች አቀረበ። በተመሳሳይ ጊዜ በኤርትራ የኤርትራ ህዝባዊ ነጻነት ግንባር ኢህነግ ወይም ደግሞ ሻዕቢያ ከኢትዮጵያ አገዛዝ ነጻ ለመውጣት የጀመረውን የ10 ዓመታት ትግል ቀጠለ። ህወሓትና ኢህነግ ለተለያዩ ዓላማዎች ቢዋጉም የደርግን አገዛዝ በመቃወም የጋራ መግባባት ላይ ደረሱ። ስትራቴጂያዊ ጥምረት ፈጥረው ሀብትን፣ መረጃን፣ ወታደራዊ ስልቶችን ተለዋወጡ።
በአንድነት ሆኖ በደርግ ኃይለኛ ጦር ላይ ከፍተኛ ኃይል ሆኖ ከፍተኛ ስንል ከነበሩበት ደረጃ አንጻር እንጂ በታላቋ ሶቪየት ህብረት መሳሪያ ለተንበሸበሸው ደርግ እንቅልፍ የሚነሱ ሆኖ አልነበረም። ታላቋ ሶቪየት ህብረት ወደቀች። ያኔ ለደርግ ይደረግ የነበረው ድጎማ ተቀዛቀዘ ወይም ሙሉ ለሙሉ ቆመ። አሜሪካ እርዳታዋን ለህወሓትና ጓደኞቻቸው መስጠቷን ቀጠለች። ያኔ ሻዕቢያና ህወሓት ለደርግ ውስሎቱበት። በ1984 ሁኔታዎች ተቀየሩ። ህወሓት ኢህአዴግ በሚባል ሰፋ ያለ ጥምረት ውስጥ በመሆን የደርግን አገዛዝ በአዲስ አበባ ገለበጠ። በተመሳሳይ ጊዜ ሻዕቢያ በኤርትራ ላይ ቁጥጥር አደረገ። ሪፈረንደም ትርጉም የአንድ ሀገር ህዝቦች በአንድ ህግ ወይም ድርጊት ላይ እያንዳንዱ ግለሰብ በፍትሃዊ ምርጫ መጪ ዕድሉን ሲወስን ማለት ነው። ኤርትራ በሻዕቢያ መመራት ከጀመረች ከ2 ዓመት በኋላ ሪፈረንደም አካሄደች። ሪፈረንደሙ ሲጠቃለል ራሳችንን የቻለን ሀገር ነው ወይስ ከኢትዮጵያ ጋር እንደነበርነው እንቀጥል ነበር የሚለው። ከላይ በሰጠዋችሁ ትርጓሜ ኤርትራ ሪፈረንደም አካሄደች ለማለት በጣም ይከብዳል። ወደ ኋላ እንመለስ። ምርጫው ከመካሄዱ ከ2 ዓመት በፊት የኤርትራ ዕጣ ፈንታ በአፍሪካ ሳይሆን በለንደን ተወሰነ። 3 ሰዎች ኢሳያስ አፈወርቄ፣ መለስ ዜናዊና ሌንጮ ለታ ተገናኝተው እንዴት እንደሚለያዩ ተነጋገሩ። ስምምነታቸው ለሰዎች ሳይሆን ለስልጣን ነበር። ኤርትራ እንደምትገነጠልና ኢሳያስ እንደሚመራት በለንደን የተወሰነ ጉዳይ ነበር። ስለዚህ ሪፈረንደሙ ለኢትዮጵያ ሕዝብ ወደፊት የኤርትራ ወይም የአሰብ ይገቡኛል ጥያቄዎች አፍ ማሳያዣ ነበር እንጂ የኤርትራን ሕዝብ ጥያቄ የሚመልስ አልነበረም። ይባስም ብሎ አፈና፣ ማስፈራሪያና ዛቻዎች የተሞሉበት ነበር። ለዚህም ማሳያ ደግሞ አሰብ ላይ የሚኖሩ የአፋር ህዝቦች ዋነኞቹ ናቸው። በራሱ በዩናይትድ ኔሽን ድረገጽ ላይ እንደተመዘገበው የአሰብ ነዋሪ እንዳይመርጥ ወይም በሪፈረንደሙ እንዳይሳተፍ ተደርጓል። ታዲያ ለምን ይሆን አሰብን ለኤርትራ አሳልፈው የሰጧት? ለምንስ ነው የአሰብ አማጺ ቡድናት በኤርትራ መንግስት ላይ ወደ ሀገራችን መልሱን እያሉ የማይቋረጥ ትጥቃዊ ተጋድሎ የሚያደርጉት? አሰብ አካባቢ አረብ ገብተዋል። ብዙ የወታደራዊ ክምችት አለ፣ የውጭ ክምችት አለ። ወደብ ደግሞ አዲስ ወደብ እየተሰራ ነው። አዲስ ኤርፖርት እየተሰራ ነው። ይሄ ሁሉ ምንድነው ሽጦ ነው ሰውዬው ማነው ኢሳያስ ስርዓቱ። ስለዚህ ሀገራችን እኛ ምንድነው አይሸጥም አይለውጥም። ስለዚህ ወደ መሬታችን እንድንመለስ ሁላችን ታግለን ወደ ሰላም ሀገራችን እንድንመለስ ነው። ስለዚህ አሰብ የማን ናት? ጣሊያኖች በዲፕሎማሲ አልወሰዷት በማጭበርበር እንጂ። ዳግማዊ አፄ ምኒልክ ግን እነዚህ ወደቦች አያቶቼ ናቸው በማለት ለውጭ ኃይሎች በመጻፍ በግልጽ ተቃውመዋል። ኃይለ ሥላሴ በብዙ ጥረት መለሷት። ለብዙ ዓመታት ኢትዮጵያውያን ገንብተዋታል፣ ተጠቅመዋታል እና ተዋግተውላታል። አሰብን አሳልፎ የሰጠ ዓለም አቀፍ ስምምነት ብትፈልጉ የትም አታገኙም። የቦታው ነዋሪዎች አፋሮችም ድምጻቸው ታፍኗል። አሰብ አልተገዛችም፣ አልተለወጠችም፣ ተጨበርብራ ተቀማች እንጂ። አሰብ የኢትዮጵያ ነች። በተለይ ደግሞ የአፋር ኢትዮጵያኖች። የትኛውም ታሪክ አዋቂ፣ ቀኝ ገዢ ወይም ጊዜያዊ መሪ ሊለውጠው አይችልም።